ዮያና ሉዋ ሚዲያ በተለያዩ መንገዶች ስርጭቱን ወደ እናንተ ማቅረብ መጀመሩን ዳግም ሲገልጽ ታላቅ ደስታ ይሰማዋል። ጤና ይስጥልን ውድ የሉዋ ሚዲያ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛ። ሚዲያችን የሀገራችንን ሁለንተናዊ ጉዳዮችን ማለትም ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ባህላዊ መስተጋብሮችን በአንድነት የሚስተናገዱበት በሐላል እውነትን መሪ በመከተል ወቅታዊ ሚዛናዊና ተአማኒነቱን በመጠበቅ የአገዛዙን መልካም ስራን ገንቢ ሀሳቦችን፣ ትችቶችን በመለየት ወደ አድማጮች በማቅረብ በሌላም የአስተዳደሩን ግድፈት፣ በዜጋው ላይ ያለውን ችግር፣ መዋቅራዊ ሌብነት፣ የባለስልጣናቱን ሙስና፣ ቅሌት፣ ሕግን ሽፋን በማድረግ በንጹሐን ላይ የሚደረግ ህገወጥ ተግባር አምርሮ መታገል፣ ማጋለጥና መሟገትን ዓላማ አድርጎ የተቋቋመው የህዝብ ድምፅ ሚዲያ ነው። በመሆኑ እነዚህ እጅግ አስፈላጊ ጉዳዮችን ለማስተጋባትና አመርቂ ውጤት ለማስመዝገብ የህዝቡ ሁለንተናዊ ተሳትፎ እና ድጋፍ ግድ በመሆኑ ውድ የሚዲያችን ተከታዮች የዘውትር አብሮነታችሁን ለአፍታም አይለየን እያለን አገልግሎቱን ለማሳለጥ የዩቲዩብ ማሰራጫ ዘዴን መጠቀም የጀመርን ሲሆን በተጓዳኝ በሌሎችም የእናንተ ፍላጎት ለማርካት ሶሻል ሚዲያ ፕላትፎርም በቲክቶክ፣ በቴሌግራም፣ በኤክስ ገጻችን ዝግጅቶቻችን የምናደርስ በመሆኑ ከወዲሁ እየገለጸን እናንተም ሁሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ በማድረግ በረታቱን እያለን የአክብሮት ጥሪያችንን እናቀርባለን። ህዝባዊ የለውጥ ትግል ተጠናክሮ ይቀጥላል። የሉዋ ሚዲያ ሉዋ ዮያና